ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አደራችሁ? እንዴት አረፈዳችሁ? የዚህ ፔጅ ቤተሰቦች በአጠቃላይ በያላችሁበት ሰላማችሁ ይብዛ። ዛሬ እስካሁን በተደረጉ ጨዋታዎች ከአውሮፓ ታላላቅ ሊጎች ላይ ማን ነው ያልተሸነፈው፣ ቡድኖቹ እየሄዱበት ያለው መንገድ ምን ይመስላል የሚለውንና ቀጣይ ቅዳሜና እሁድ የሊግ መርሃ ግብሮች ሲመለሱ የሚኖረው ጨዋታ በዛ ዙሪያ ላይ የተወሰነ ቆይታ ይኖረናል። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። መልካም ቆይታ። በእንግሊዝ ፕሪሚየር ሊግ 5 ጨዋታዎች ተደርገዋል። በ5ቱ ሳምንታት ምንም ሽንፈት ያላስተናገደው ብቸኛው ቡድን ሊቨርፑል መሆኑ ይታወቃል። ሊቨርፑል ምንም አይነት ሽንፈት አላስተናገደም። አጠቃላይ 5ቱንም ጨዋታዎች አሸንፏል። ከዛ ውጪ በስፔን ላሊጋ ሪያል ማድሪድ ከትላንት በስቲያ ማሸነፉን ተከትሎ 6 የላሊጋ ጨዋታዎችን አድርጎ 6ቱንም ማሸነፍ የቻለው ብቸኛው ቡድን ነው። ምንም አይነት ሽንፈት እስካሁን አላስተናገደም። ሽንፈት ብቻ ሳይሆን አቻም የለም። ያልተሸነፉ ስላችሁ ዳይሬክት ዊን ነው እየነገርኳችሁ ያለሁት። ስለዚህ ሪያል ማድሪድ 6 ጨዋታዎችን በማሸነፍ 18 ነጥቦችን ይዞ ላሊጋውን እየመራ ይገኛል። ሌላ በቡንደስሊጋ ባየር ሚዩኒክ 4 ጨዋታዎችን አድርጎ 4ቱንም አሸንፏል። 100% ነው የማሸነፍ እንትኑ። ስለዚህ ባየር ሚዩኒክ ከጀርመን ቡንደስሊጋ ከ4 12 ነጥብ ይዞ በአንደኝነት እየመራ ነው ያለው። ከጣሊያን ሴሪያ ናፖሊ 4 ጨዋታዎችን አድርጎ 4ቱንም ድል በማድረግ ልክ ናፖሊም እንደ ባየር ሚዩኒክ ሁሉ 12 ነጥብ ይዞ ሊጉን የሚመራ ቡድን ነው። ግን ከየሊጎቹ ያልተሸነፉ ቡድኖችን አንስተን ስናወራ አስገራሚው ደግሞ ይሄ ሊቨርፑል በእንግሊዝ ፕሪሚየር ሊግ እስካሁን ምንም አይነት ሽንፈትም አቻም ያልገጠመው ብቸኛው ቡድን ነው። ብቸኛው ቡድን መሆኑ ይሄ ያለመሸነፉ ብቻ ሳይሆን የሊቨርፑል የዋንጫ ቡድን የመሆን መንፈሱ ባለቁ ሰዓቶች ጎል ማስቆጠር ምናልባት በሊጉም በቻምፒየንስ ሊግም ካራባኦ ካፕ ላይም ከኤቨርተን ጨዋታ ውጪ ሁሉንም ጨዋታዎች በሚባል ደረጃ ከ85 ደቂቃ በላይና በጭማሪ ሰዓቶች ጎል ነው እያሸነፈ እየወጣ ያለው። ይሄ ደግሞ አንዳንዴ የዋንጫ ቡድን ምልክቶቹ ናቸው። ብዙውን ጊዜ ቡድን በተቸገረበት ነጥብ ሊጥል ነው በተባለበት ጨዋታ የሆነ አዳኝ ይፈልጋል። አንዳንዴ ደግሞ እንደዚህ አይነት አጋጣሚዎች የዋንጫ ቡድንነትን በደንብ የሚያሳዩ ናቸው። ሊቨርፑል ካለው ስብስብ አንጻር የዘንድሮ የእንግሊዝ ፕሪሚየር ሊግን ዋንጫ በድጋሚ ሊያነሳ ይችላል የሚል ግምት በስፋት የተሰጠው ትልቅ ግምት ያገኘ ቡድን ነው። ከአርሰናል ጋር የዘንድሮን የእንግሊዝ ፕሪሚየር ሊግ የማንሳት ቅድሚያ ግምት የወሰደው ቡድን ነው ሊቨርፑል። ስለዚህ አሁን እያደረገ ያለው እየሆነ ያለው በሊጉ ያለበት ደረጃና በጣም አስቸጋሪ በሆነው በተለይ በዚህኛው ዓመት የእንግሊዝ ፕሪሚየር ሊግ ሊቨርፑል ግን ቢቸገርም በመጨረሻዎቹ ደቂቃዎች ጎሎችን አስቆጥሮ አስፈላጊውን 3 ነጥብ ይዞ የመውጣት ልማዱ ምናልባት ያለፈውን የውድድር ዓመት ሻምፒዮንነቱን ለማስቀጠል በጣም ጠንክሮ ተዘጋጅቶ የመጣ ቡድን እንደሆነ ማሳያ ነው። ሌላ ግን ደግሞ በተቃራኒው አንግል ስናይ ደግሞ ሊቨርፑል ከዚህ በፊት ይሄ ጎል ዝም ብሎ እንደ ልብ የሚቆጠርበት አይነት ቡድን አይደለም። አሁን ልክ እንደ ሌሎቹ ቡድኖች ሊቨርፑል ተፈትኖ ተቀጥቅጦ ግብ ጠባቂ ዋዳነው ምናምን የሚባል ቡድን አይደለም። በጣም ምርጥ ተከላካይ ነበረው። በተለይ ቨርጂል ቫን ዳይክ አጠገብ ማንም አማተር ተከላካይ እንኳን ቢቆም ይሄ በቃ ክላስ ይሆናል። ቫን ዳይክ ስለሆነ መሪው ቫን ዳይክ ስለሆነ የዘንድሮ የውድድር ዓመት ግን ስጋት የሚሆነው ሊቨርፑል ጎል ካስቆጠረ በኋላ በቀላሉ ጎል የሚቆጠርበት ቡድን መሆኑ እስከመች ነው በጭማሪ ሰዓትና በመጨረሻዎቹ ደቂቃዎች ጎል አስቆጥሮ ማሸነፍ እስከመች ነው የሚያስኬደው የሚለው በጣም ጥያቄ የሚያስነሳ ነው።
በእርግጥ የተከላካይ ክፍላቸው ላይ ክፍተት እንዳለባቸው እነሱም በደንብ አሰልጣኙ የስፖርቲንግ ዳይሬክተሩ በደንብ ያምናሉ፣ ያውቁታል እሱን። ለዛም ነበር እስከ መጨረሻዋ የዝውውር ሰዓት ድረስ የማርክ ጉዌን ዝውውር ለማጠናቀቅ ጥረት አድርገው ሲሞክሩ የነበረው። በመጨረሻ ባይሳካላቸው ማለት ነው። ዝውውሩ በመጨረሻ ሰዓት መክሸፉ ይታወቃል። ምክንያቱም ክሪስታል ፓላስ በሱ ምትክ ተጫዋች ማግኘት ባለመቻሉ ምክንያት ዝውውሩ አልተከናወነም። ስለዚህ አርነ ስሎትም የሊቨርፑል አመራሮችም ተከላካይ ክፍላቸው በዘንድሮ የውድድር ዓመት ድክመት እንደሚኖርበትና የግድ የቫንዳይክም ሆነ የኮናቴ ተጠባባቂ ቲሙ እንደሚፈልግ አምነው ነበር የተንቀሳቀሱት። በመጨረሻው ሰዓት ይሄ ነገር አለመሳካቱ ምናልባት አርነ ስሎትን ይሄ ባላቸው ነገር መጠቀሙ ላይ ትኩረት እንዲያደርጉ አድርጓል። ያም ደግሞ አሁን ዘንድሮ የቫንዳይክ ከአምናው 1 ዓመት ጨምሮ ነው በዚህኛው ዓመት የመጣው። ኮናቴም ይሄ ሪያል ማድሪድ የሚባል ቡድን ስሙ ከተጫዋቾች ጋር ከተያዘ ተጫዋቾቹ የቆሙበትን መሬት ሁሉ ነው የሚረሱት። አሁን የኮናቴ አሁን ላይ ያለው ወቅታዊ ብቃት በተለይ ከማድሪድ ጋር በዝውውር ስሙ ከተነሳ በኋላ እኔ ጥሩ ሆኖ አላየሁትም። ስለዚህ የግድ ከሁለቱ አንዱን ሊያሳርፍ የሚችል ኮናቴ ባይኖር እንኳን ከቫንዳይክ ጋር መጣመር የሚችል ተከላካይ ቡድኑ በጣም ይፈልግ ነበር። ኮንሳን በክረምቱ የዝውውር መስኮት መልቀቃቸው ይታወቃል ለባየር ሊቨርኩሰን። ስለዚህ ያላቸው አማራጭ በአሁኑ ሰዓት ጆ ጎሜዝ ነው። እሱ ደግሞ ከጉዳት ጋር ያለው ታሪኩ በጣም አስቀያሚ ነው። ከጉዳት ነፃ ቢሆንም እንኳን ሁለቱን ተጫዋቾች የማሳረፍ አቅምና ቁመና ላይ ያለ ተጫዋች ስላልሆነ የተከላካይ ክፍል ክፍተቱ በደንብ በጉልህ እየታየ ነው። በመጨረሻዎቹ ደቂቃዎች አስቆጥሮ ነጥብ ይዞ መውጣት፣ ውጤት ይዞ መውጣት አንድ የትልቅ ቡድን ባህሪ፣ እንደገና ደግሞ ለዋንጫ የሚጫወት ቡድንም ዋና መገለጫ ቢሆንም ግን ደግሞ 2 ጎል እና ምናምን አስቆጥሮ 2 ጎል ማስጠበቅ ሳይችል ከ2 ጎል በኋላ ካምባክ ተደርጎበት 2-2 አቻ ሆኖ ምናምን ተጨንቆ የሚያሸንፍበት መንገድ በቀጣይ አሁን ገና የሊጉ ጅማሬ ላይ ነን ያለን። ጨዋታዎች እየተደራረቡ እየተጨማመሩ ሲሄዱ ምንድን ነው ሊሆን የሚችለው? ተከላካዮቹ ወደ ድካም ካመሩ ይሄ በዚህ ገና በ4ኛ በ5ኛ በ6ኛ ሳምንት ላይ እንደዚህ አይነት ክፍተቶች ከተፈጠሩ ቀጣይ እንዴት ነው ሊሆን የሚችለው የሚለው በጣም እሱ ከማስጋት ውጪ ሊቨርፑል አሁን ላይ ያለው ከረንት ፐርፎርማንሱ በጣም ምርጥ ነው። አንዳንዴ ያው ስለ ዋንጫ ካወራን እድልም ዋንጫ ላይ በጣም አስፈላጊ ነው። በዚህ ደግሞ ዘንድሮ በብዙ አጋጣሚዎች በጣም እድለኛው ቡድን ነው ማለት ይቻላል። በበርንሌ ጨዋታ በቃ ነጥብ ጣለ ተብሎ ከተረጋገጠ በኋላ ማለት ይቻላል ያቺ የፍጹም ቅጣት ምት ጥፋት መታ በእጅ በተነካ ኳስ የተገኘው ፍጹም ቅጣት ምት ሙሐመድ ሳላ ወደ ጎልነት ቀይሮ ሊቨርፑል 3 ነጥብ ይዞ መውጣት የቻለው። ከዛ ውጪ ከቦርንማውዝ ያደረጉትንም በመጀመሪያ ቀድሞ አስቆጥሮ ከኋላ በተቆጠረባቸው ጎሎች ምናምን ጭንቀት ውስጥ መግባት በተደጋጋሚ በብዙ ጨዋታዎች ላይ ይሄንን ተመልክተናል። ስለዚህ ይሄ ቀጣይ የዋንጫ ጉዞ ላይ እንቅፋት ሊሆን ስለሚችል መታረም የሚጠበቅበት ነው በሊቨርፑል ላይ ባለው ነገር። ከዛ ውጭ ግን አሁን በፕሪሚየር ሊጉ 100% የማሸነፍ ንጻሬ 100% የማሸነፍ ሪከርድ ያለው በአሁን ሰዓት በሊቨርፑል እጅ ነው። ሙሉ ለሙሉ ጨዋታዎችን አሸንፏል። ስለዚህ በቀጣይ ሳምንት የሊቨርፑል እና የፕሪሚየር ሊጉ ሲመለስ
ሊቨርፑል ከክሪስታል ፓላስ ጋር ነው በሰለስ ፓርክ ጨዋታውን የሚያደርገው። ክሪስታል ፓላስ ደግሞ በዘንድሮ ውድድር ዓመት በጣም ጠንካራ ሆኖ ኤዜን ቢያጣም በመከላከል ረገድ ተከላክሎ በመልሶ ማጥቃት በመጫወት ጠንካራ ቡድን ነው። ጎሎች ቢቆጠሩበትም ማስቆጠር የሚችል አይነት ቡድን ነው። ስለዚህ ቅዳሜ በጣም ትልቅ ፉክክር ይጠብቀዋል ከፓላስ። ስለዚህ 100% ሪከርዱን ያስቀጥላል አያስቀጥልም የሚለው በቀጣይ የምናየው ይሆናል። ሪያል ማድሪድ ደግሞ በስፔን ላሊጋ 6 ጨዋታዎችን አድርጎ 6ቱንም ማሸነፍ ችሏል። ዣቪ አሎንሶ ጥሩ የሚባል አጀማመር ማድረግ ችሏል። ዘንድሮ ቡድኑ በጣም ብዙ ለውጦችን እያየን ነው። የሪያል ማድሪድ ወሳኝ የሚባሉ ተጫዋቾች በአሁን ሰዓት ወሳኝነታቸውን እያጡ ነው ያሉት በአሎንሶ ስር። ከዛ ውስጥ አንደኛው ቪኒሲየስ ጁኒየር ነው። የሮድሪጎን ጉዳይ ያው ክረምቱ ሙሉ ሲነገርም ስናየውም ስለነበረ እሱ አሁን እንደውም አልፎ አልፎ በተወሰነ ደረጃ የመጫወት እድል እየሰጠው ነው። ቪኒሲየስ ጁኒየር ግን የሪያል ማድሪድ የማይነካ ምርጡ ተጫዋች እንደነበረ በተለይ ያለፉትን 2 እና 3 ዓመታት በደንብ አይተናል። ዘንድሮ ግን ቪኒሲየስ ጁኒየር በቂ ነው የሚባል ሰዓት እያገኘ እንዳልሆነና በዚህም ቅሬታ እንዳለበትም እያየን ነው። ተጠባባቂ ይሆናል፣ ተቀይሮ ይወጣል። በአሁኑ ሰዓት በዣቪ አሎንሶ ስር የሪያል ማድሪድ የልብ ምት የሆኑት ኪሊያን ምባፔ እና አርዳ ጉለር ናቸው። አርዳ ጉለር በዚህ እድሜው የአማካኝ ክፍል ጫናውን ሙሉ ለሙሉ ተቋቁሞ ነው እየተንቀሳቀሰ ያለው። ስለዚህ ለአሎንሶ ምርጦቹ ተጫዋቾች በአሁኑ ሰዓት የማይነኩ ተጫዋቾች 2ቱ ናቸው። ከዛ ውጭ ያው አንድ አሰልጣኝ ሲመጣ የራሱን ፍልስፍና የራሱን አጫወት የራሱን ሲስተም ይዞ ስለሆነ ወደ ክለብ የሚመጣው ለሱ ጨዋታ የሚመቹትን ማንም ኮከብ ቢሆን ለሱ ጨዋታ የማይመቹ ከሆነ ማንም ወደ ቤንች የመውረድ እድሉ ሰፊ ነውና አሁን በአሎንሶ ስር ቪኒሲየስ ጁኒየር አኩርፏል። እንደ ከዚህ ቀደሙ የሪያል ማድሪድ ወሳኝ ተጫዋች መሆኑን እየተቀዛቀዘ ነው። አንደኛ እንደዛም ሆኖ እኮ ግን በ6 ጨዋታዎች 3 ጎል አስቆጥሮ 3 አሲስት አድርጓል። ኪሊያን ምባፔ ግን 7 ጎሎች አሉት። ይሄም አሁን በተለይ ማድሪድ ቤት ትልቅ ችግር የነበረው እነ ቶኒ ክሩስ እነ ሞድሪች ምናምን ከለቀቁ በኋላ ትልቁ ችግር የነበረው ቡድኑ መሪ ያልነበረውም አጠቃላይ ወጣቶች ናቸው። ወጣቶቹ ደግሞ በወጣትነት እድሜያቸው በቃ ለወርልድ ክላስ የቀረቡ ተጫዋቾች ወርልድ ክላስ የሆኑ ተጫዋቾች ናቸውና ሁሉም በራሱ ነው የሚንቀሳቀሰው። ሁሉም በራሱ ጀግና መሆን ነው የሚፈልገው። ስለዚህ ቡድኑ መሪ አልባ ነበር። አሁን ያንን ሚና እየተወጣ ያለው ማን ነው? አርዳ ጉለር መሀል ክፍል ላይ። ከዛ ከፊት ለፊቱን ደግሞ ኪሊያን ምባፔ በቃ በጣም ትክክለኛው ምባፔ በፒኤስጂ ቤት ከሞናኮ ቤት የነበረውን ከፒኤስጂ ቤት ደጋግሞ ሲያደርግ የነበረውን ይሄ በዓለም ዋንጫ ለፈረንሳይ ብሔራዊ ቡድን ሲያደርግ የነበረውን አይነት እንቅስቃሴ በአሁን ሰዓት በአሎንሶ ስር በተደጋጋሚ እያደረገ ነው። ጨዋታዎችን በማሸነፍም የሱ ሚናዎች በጣም ላቅ ያሉ ናቸው። ስለዚህ ሪያል ማድሪድም በዛ መልኩ ሊጉን እየመራ ነው ያለው። ሌላኛው ናፖሊ የአምና ሻምፒዮን መሆኑ ይታወቃል። በነ ማክቶሚናይ እየተመራ ነበር አምና ሻምፒዮን መሆን የቻለው። ዘንድሮ ደግሞ እነ ኬዲቪን ጨምረዋል ቡድኑ። በጣም ተጠናክሮ ነው የመጣው። አሁን እስካሁን ባለው እንቅስቃሴ ሙሉ ጨዋታዎችን ማሸነፍ ችሏል። ስለዚህ በጣሊያን ሴሪም አሁን ባለው ሁኔታ ፌቨራይት የሆነ ቡድን ናፖሊ ነው የሚመስለው። ስለዚህ ቀጣይ የናፖሊም ይሄ ሳምንት ያስቀጥሉታል ወይንስ የ100% የማሸነፍ ሪከርዳቸው ይቀጥላል ወይስ አይቀጥልም የሚለውን የምናይ ነው የሚሆነው። በጀርመን ቡንደስሊጋ ባየር ሚዩኒክ ኮምፓኒ ከአምናው የተሻለ ቡድን አድርጎታል ዘንድሮ። አምና ሙኒክ
በተደጋጋሚ ነጥቦችን የሚጥል የሚሸነፍ ጎሎች እንደ ልብ የሚቆጠሩበት አይነት ቡድን ሆኖ ነበር። ዘንድሮ ግን ጨዋታዎችንም ሲያሸንፍ ተደላድሎ የሚያሸንፍ ቡድን ሆኗል። የተወሰኑ ለውጦች አሉት። ኦሊሴ የቡድኑ ቁልፍ ተጫዋች ነው። ሃሪኬን ሃሪኬን ነው። በማጥቃቱ በኩልና ጎል በማስቆጠሩ ማንም የሚስተካከለው የለም። እነ ግናብሪ በቃ ቲሙ በጣም አሪፍ ሆኗል። አሁን ባለው እንቅስቃሴ ከአምናው ኮምፓኒም የተወሰነ ልምድም ጨምሮ ራሱንም አስተካክሎ መጥቶ ሙኒክም ያልተሸነፈ ቡድን ነውና በዚህ ሳምንት እነዚህ ቲሞች ሪከርዳቸውን ያስቀጥላሉ ወይ? በቀጣይ በ100% ሪከርድ ማን ነው ሊቀጥል የሚችለው የሚለው በደንብ የሚጠበቅ ነው። ስለዚህ በአውሮፓ ታላላቅ ሊጎች ፍሬንች ሊግ ላይ ተሸንፏል። ፒኤስጂ ተሸንፏል በማርሴይ የባሎንዶሩ ቀን ተቋርጦ የነበረው ጨዋታ በዝናብ ምክንያት ተቋርጦ የነበረው ጨዋታ በዛ ቀን እንዲደረግ ተወስኖ ፒኤስጂ የወሳኙ ተጫዋች አብዛኛዎቹ በእርግጥ ወሳኝ ተጫዋቾቻቸው በሴርሞኒው ላይ ታድመው ነበር። ባሉ ተጫዋቾች ገብተው ሽንፈት አስተናግደዋል። በማርሴይ 1-0 ተሸንፏል። ማርሴይም ከ10 ምናምን ዓመት በኋላ ነው ፒኤስጂን ማሸነፍ የቻለው። ስለዚህ በፍሬንች ሊጋ ያልተሸነፈ ቡድን የለም ማለት ነው። ከአምስቱ ታላላቅ ሊጎች እንግሊዝ፣ ስፔን፣ ጀርመን እና ጣሊያን ቲሞች አልተሸነፉም። ይሄ ሳምንት ደግሞ ይሄን በጉጉት እንድንጠብቀው ያደርገናል። ሊቨርፑል ከክሪስታል ፓላስ በሚያደርገው ጨዋታ በተለይ ምን ሊፈጠር ይችላል የሚለው በደንብ ይጠበቃል። ምክንያቱም የክሪስታል ፓላስ ለትልቅ ቡድኖች በመከላከል ረገድ በጣም ፈተና የሆነ ቡድን ነውና ከዛ አንጻር ምናልባት ሊቨርፑል በዚህኛው ሳምንት ሊፈተን የሚችልበት እድሉ በጣም ሰፊ ነው። በነገራችን ላይ ሪያል ማድሪድም የማስጠበቁ ጉዳይ ይሄ ሳምንት ሌላ ከሊቨርፑል የባሰ ትልቅ ፈተና ይጠብቀዋል። ምክንያቱም በላሊጋው ደርቢ ነው ያለው። በዋንዳ ሜትሮፖሊስ ስቴዲየም ከአትሌቲኮ ማድሪድ ጋር ነው ሪያል ማድሪድ ጨዋታውን የሚያደርገው። ስለዚህ ለሪያል ማድሪድም ትልቅ ፈተና የ100% የማሸነፍ ግስጋሴውን ሊያስቆም የሚችልበት ወይም ሊያስቀጥል የሚችልበት እድል መኖሩ በደንብ ይታወቃል። ምክንያቱም ትልቅ ጨዋታ ነው ከአትሌቲኮ ማድሪድ ጋር የሚጠብቀው። ስለዚህ የሪያል ማድሪድም ናፖሊም ከኤሲ ሚላን ጋር ነው። በጣም ይሄ ሳምንት ያበደ ጨዋታ ነው ያለው በየሊጉ። ምክንያቱም ናፖሊም ከሚላን ጋር በኤሲ ሚላን ሜዳ ነው ጨዋታውን የሚያደርገው። ስለዚህ ይሄም በስፋት የሚጠበቅ ጨዋታ ነው። በዚህ ሳምንት ምናልባት 100%ዎቹ ላይቀጥሉ የሚችሉበት እድልም በደንብ እንዳለ ፍንጭ የሚሰጡ ጨዋታዎች ናቸው መርሃ ግብሩ ላይ ያሉት። በጀርመን ቡንደስሊጋ ባየር ሚዩኒክ እንኳን ብዙም የሚፈተን አይነት አይደለም። ዘንድሮ ካለው አንጻር ነገ ነው ጨዋታውን የሚያደርገው በሜዳው እና በደጋፊ ፊት ወርደር ብሬመንን ነው የሚገጥመው። ስለዚህ እሱ ምናልባት ሊያስቀጥል የሚችልበት እድል አለ። ግን ከዛ ውጪ በተለይ በስፔን እና በጣሊያን ከፍተኛ ፉክክር የሚደረግባቸው ጨዋታዎች አሉ። እንዴት ነው ሳምንት እስካሁን 5 ሳምንት እና በእንግሊዝ በስፔን 6ኛ ሳምንት ደርሰናል። ምን ገመገማችሁ? የሊቨርፑል አካሄድስ እንዴት ነው? በዘንድሮ በእንግሊዝ ፕሪሚየር ሊግ ከአርሰናል እና ከሊቨርፑል ማን የተሻለ ሆኖ ዋንጫውን ሊያሳካ ይችላል የሚለውን ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አካፍሉ። ቤተሰብ ያሉ ናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። መልካም ቀን፣ መልካም ቆይታ።